ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ከፍተኛ ወታደራዊ አዛዦች፣ ጀኔራሎችና ኮሎኔሎች በቁጥጥር ስር ውለዋል የሚለውን ጨምሮ እንደዚሁም ደግሞ ወታደራዊ አዲስ መመሪያ ተላልፈዋል የሚለውን ከግንባር መረጃዎች እንደተለመደው በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። ከዚህ ባሻገር ብልጽግና ለድጋፍ የጠራው ሰልፍ ወደ ተቃውሞ ተቀይሮ በጸጥታ ኃይል እንዲበተን ተደርጓል ከሚለው ጋር በተያያዘም እንደዚሁ የፖለቲካ ድጋፍና ሌሎች መረጃዎችን በተመለከተ በዚህ ሰዓት በቅደም ተከተል ወደ እናንተ መረጃዎችን የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልትልኩልኝ ትችላላችሁ። ከዚህ ባሻገር እንደዚሁ ዛሬ የተሰጡ መግለጫዎችም አሉ። እነሱንና ተባባሪ መረጃዎችን ማሳያዎችንም ጭምር በማቅረብ እንደዚሁ ወደ ሌሎች መረጃዎችንም ወደ እናንተ የማደርስ ይሆናል። እናንተ የሚጠበቅባችሁ አብራችሁ መቆየት ብቻ ነው። በአስቸኳይ የማይለቀቁ ከሆነ እንደዚሁ ቅድመ ሁኔታ ተቀምጧል። በባህር ዳር እንደዚሁ ሰልፍ ወይ ደግሞ የስራ ማቆም አድማ ሊጠራ እንደሆነ የሚገልጽ መረጃም እንደዚሁ ይዣለሁ። እነዚህና ሌሎች መረጃዎችን ከፖለቲካ፣ ከወታደራዊ፣ ከዲፕሎማሲያዊ እየተከታተላችሁ አብራችሁን ቆዩ። ኢኮኖሚያዊ፣ ማህበራዊ መረጃዎችንም እንደዚሁ ወደ እናንተ የማደርስ ይሆናል። ጥቆማ ዜና@gmail.com የእናንተ አስተያየት መቀበያ የኢሜል አድራሻ ነው። የአፋር ነፃ አውጪ ግንባር በኤርትራ መቀመጫውን አድርጎ ብልጽግናን እየታገለ የሚገኘው ግንባር መግለጫ ሰጥቷል። ከዚህ ጋር በተያያዘም እንደዚሁ በዚህ ሰዓት የማደርሳችሁ መረጃ ይኖራል። እየተከታተላችሁ እናንተ አብራችሁ መቆየት ነው የሚጠበቅባችሁ። ሀሳብ አስተያየት ቢኖራችሁ ታደርሱ ይችላላችሁ። በርካቶቻችሁ እንግዲህ ሀሳብ አስተያየቶችን እያደረሳችሁ ነው። ካደረሳችሁ አስተያየቶች መካከል እንደዚሁ እንግዲህ ለምንድነው ብልጽግናና እድገት የማትዘግቡት የሚል የብልጽግና ደጋፊዎች አስተያየቶችን ተመልክቻለሁ። አገሪቱ ያለችበት ሁኔታ እንደውም የመንግስት ሚዲያዎች በአገሪቱ ያለውን ግፍና ሰቆቃ ሳይመለከቱ አዲስ አበባ ውስጥ ያለ የመሀል ሀገር የኮሪደር ልማት ብቻ በመዘገብ እየተወቀሱ ባሉበት ሰዓት ሌሎችን አማራጭ የሆኑ ሚዲያዎችን ወደ እንደዚህ አታድርጉም ብሎ ለማስገደድ የሚደረገው ሙከራ ያው ሚዲያ ፈና ተደርጎ ሊታይ ይችላል። እንደ አስተያየት ግን መልካም ነገር ስሩ። መልካም ነገር ለመዘገብ ፋናም፣ ኢትዮጵያ ቴሌቪዥንም ሌሎቹም አያንሱም። ስለዚህ እነሱ ይዘግባሉ። ሌላውን ደግሞ እንግዲህ የሚታየውን ለህዝብ ድምጽ መሆን በሚገባው ልክ እንኳን በአግባቡ ልክ የግል ሚዲያዎች ኃላፊነታቸውን እየተወጡ እንኳን ነው ብሎ ማለት አይቻልም። በኢትዮጵያ ውስጥ ካለው አጠቃላይ የድምጽ አልባዎች ድምጽ አንጻር በበቂ ሁኔታ አሁን ሚዲያዎች እየሰሩ አይደለም የሚለው ነው እንጂ የሚያስወቅሰው ይሄኛው አይደለም። ለማንኛውም አስተያየቱን እንደተመለከትኩት ያው ሌሎቻችሁም ብዙ አስተያየት ስትመላለሱበት ስለነበረ ነው። አብይ አህመድን ማዋከብ የዘወትር ስራችሁ ሆኗል ይላል ሌላው አስተያየት ሰጪ የብልጽግና ነው። ይሄም እንግዲህ አብይ አህመድ ነው ኢትዮጵያን እያዋከበ ያለው የሚል ምላሽ ነው እዚህ ላይም የሚያስፈልገው። ከዛ ውጭ አንድ አድማጭ ተመልካች እየላከልኝን ጽሁፍ አቀርብላችኋለሁ። ምናልባት ጽሁፉ ላይ ከጽሁፉን ከማቅረቢያ በፊት አንድ ቦታ ጠርቼ ይሄ ቦታ በየት ክልል ይገኛል ብዬ በጠይቅ ሁላችሁም ያው መልሳችሁ እንግዲህ በምታውቁት ልክ ይሆናል። ለመሆኑ መራቤቴ የሚባለው አውራጃ የድሮ የአሁኑ መራቤቴ ወረዳ አለም ከተማ የት ክልል ነው የሚገኘው? ትግራይ ክልል ነው የሚገኘው? አፋር ክልል ነው የሚገኘው? ወይስ ደግሞ አማራ ክልል ወይስ ደግሞ ኦሮሚያ ክልል ነው የሚገኘው? ይህንን እንግዲህ ካሁን በፊት ይሄ ገጠመኝ አንድ ወደ ቢሮ የሄደች የቅርብ ዘመዱ የገጠማትን የጻፈልኝ አድማጭ ተመልካች አዲስ አበባ ጨምሮ ደብረ ብርሃን፣ ወሎና ሌሎች አካባቢዎችን በተለያዩ የመንግስት ተቋማት ውስጥ ባሉ ማህደሮች ውስጥ የኦሮሚያ ክልል አካል አድርጎ የማቅረቡን የሚያሳይ ነው። ይሄ እንግዲህ የደረሰኝ ጽሁፍ ወደ እናንተ የማቀርበው ይሆናል። እናንተም ከዚህ ጋር በተያያዘ ሀሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። እንደ ቀላል የሚታይ መረጃ አይደለም። በሌ ሰላም ነው ሆይ? ያለፉት 3 ወራት ቤተሰብ ለመጠየቅ አዲስ አበባ ነበርኩ ያሳለፍኩት። አሁን ተመልሼ ወደ ውጭ ሀገር ሄጃለሁ ይላል። አዲስ አበባ በነበርኩበት ጊዜ አንዲት የቅርብ ቤተሰቤ ያጫወተችኝን ልንገርህ ይላል። እንግዲህ በዚህ የገጠመውን ማለት ነው። በኦሮሞ የፖለቲካና የቢሮክራሲ ኤሊቶች ምን አይነት ሸፍጥ እየተደረገ እንደሆነ ምን ያህል ውስብስብ እንደሆነና ለሌሎችም ግንዛቤ ቢሰጥና ሌላውን ቢያደምጠው በሚል እንደወረደ ታሪኩን ላድርስህ ይላል። የአጎቴ ልጅ እንዳጫወተች ዲያስፖራ እህቱ ለረፍት አዲስ አበባ ትመጣና የሎ ካርድ ወይም ደግሞ ቢጫ ካርድ የሚባለው እንግዲህ የቢጫ ወባ ክትባት ለማውጣት ማመልከቻ አስገብታ ከ14 ዓመት በፊት ከዚህ ዓለም በሞት ስለተለየው ወላጅ አባቷ መረጃ ትጠይቃለች። እሷም የአባቷ የትውልድ ቦታው በአማራ ክልል ሰሜን ሸዋ ዞን መራቤቴ እንደሆነ ትናገራለች። ቢሮ ውስጥ ሆኖ ግን የሚያስተናግዳት ሰራተኛ እህቴ ተሳስተሻል፣
የአባትሽ የትውልድ ቦታ አንቺ እንዳልሽው አማራ ክልል አይደለም። መራቤቴ ቢሆንም በዚህ በኮምፒውተር ዳታ ላይ የሚያሳየኝ ግን መራቤቴ በኦሮሚያ ክልል ግዛት ውስጥ መሆኑን ነው። አባትሽም ኦሮሞ መሆናቸውን አንቺም ያው ኦሮሞ ነሽ ይላታል። እሷም ይሄኔ ወንድሜ እኔን የማውቀው መራቤቴ አማራ ክልል መሆኑን ነው፣ አባቴም የአባቴ ወገኖችም አማራዎች ናቸው የሚል ምላሽ ትሰጣለች። ምነው የሌለብኝን ማንነት ለምን ለአባቴ ለኔም ይህንን ይሰጠናል አስተካክል ትለዋለች። እሱም እኔ ይህንን ለማድረግ አልችልም ስልጣኑም የለኝም ይላታል። እሷም ታዲያ ማን ነው ሊያስተካክልኝ የሚችለው ብላ አስጠይቀው ይሄ ዳታ የምናገኘው ብሔራዊ ስታቲስቲክስ ባለስልጣን ነው፣ እሱም ቢሆን ዳታውን ማስተካከል አይችሉም፣ ዳታው የተሰበሰበው በህዝብና ቤት ቆጠራ ነው ይላታል። እሷም ታዲያ እኔ እንግዲህ አማራዋን በግድ ኦሮሞነሽ እንዴት እባላለሁ በሚል ስትለው የኔ እህት የኦሮሞ እኮ አያሳፍርም፣ ከፈለግሽ የካርዱን ሰርቼ ልስጥሽ፣ ካርዱ ላይ ብሔር ስለማይገልጽ ይህንን ያህል የሚያስጨንቅሽ ጉዳይ አይደለም ብሎ ሲቆጣት፣ እንግዲህ ረዘም ያለ ታሪክ ነው። ሲቆጣት ካርዱን ከማጣ ብላ ካርዱን ይዛ ሄደች። እንግዲህ ታሪኩ ከዚህ እንደተረዳው ምን እየተሰራ ነው በቢሮዎች የሚለውን የሚያሳይ ነው። ረዘም ያለ ታሪክ ነው። ከአሁን በፊትም እንግዲህ እነ ኮሎኔል ገመቹ አያና በሚዲያዎች ቀርበው ያው ደብረ ብርሃን ኦሮሞ ነው፣ አዲስ አበባ ኦሮሞ ነው ሲሉ ነበር። በአጋጣሚ አውቀዋለሁ፣ እስር ቤት አብረን ነበር። እንደዚህ አይነት ሰዎች አሁን የመንግስት መዋቅሩን ተጠቅመው የዲሞግራፊ የቦታዎችን ካርታዎችን ምን እያደረጉ ነው? አሁን ሰሞኑን ድሬዳዋን በተመለከተ አብይ አህመድ በፓርላማ የተናገረው ንግግር መራቤቴ ደግሞ በዳታ ውስጥ የት ላይ እንዳለ ይሄው እንግዲህ ተገልጋዮች ይህ ነው እየገጠማቸው። ያው እንግዲህ ቀላል የሚባል የመዋጥ የመሰልቀጥ የመስፋፋት ሁሉንም የኔ ማለት ጉዳይ እንዳልሆነ የሚያሳይ ነው። ገጠመኞች ካላችሁ በዚህ ዙሪያ መረጃ ልታደርሱ ትችላላችሁ። በነገራችን ላይ በዚህ በኩልም እንደዚሁ ሁለት ከተሞች ላይ የአማራ ተወላጆችንና እንዲሁም ደግሞ ሻሸመኔ ራስ ተፈሪያን ተብለው የሚጠሩት የማህበረሰብ ክፍሎች ገዳን ካልተቀበላችሁ ለቃችሁ ትወጣላችሁ በሚል ማዋከብ እየተፈጸመባቸው ነው። ሻሸመኔ እንግዲህ ወደ ነፃ ምድርና ወደ እናት ሀገር ወደ ጥቁር የነፃነት ምድር ብለው ከአመታት በፊት ከጃማይካ ከላቲን አሜሪካ ወደ ኢትዮጵያ የመጡት ራስ ተፈሪያን አሁን ቀይ ቢጫ አረንጓዴ ምርቶችን ታመርታላችሁ፣ አልባሳትን ታደርጋላችሁ በሚል የገዳ ምልክት ካላደረጋችሁ በሚል በርካታ ገንዘብ እየተቀጡ እንዲሁም ለቀው እንዲወጡ ጫና እየተደረገባቸው መሆኑን ያሳውቃል። ገዳን ተቀብለናል ካላላችሁ አትኖሩም የሚል ይሄ ነው እንግዲህ ማንነት ጭፍለቃና ያለው ሁኔታ ይሄን የሚያሳየው። ወደ ሌሎች መረጃዎች ሲሄድ ከዚሁ ጋር በተያያዘ በአሩሲ ሰሞኑን የተፈጸመውን ጥቃት በተመለከተ ዛሬ መግለጫ ተሰጥቷል። መግለጫው እየተሰጠ ባለበት ሰዓት ሌላ ጥቃት ከአሩሲ ደርሷል። ይህም እንግዲህ በአርሲ ጢሎ ቡኤ ተብሎ በሚጠራ ቦታ ልዩ ስሙ ታሌታ ተብሎ በሚጠራ ቦታ ዛሬ ማለት ነው ረፋድ ላይ 3 ክርስቲያኖች ተገድለዋል። ግድያ የተፈጸመው ዛሬ ረፋድ 3 ሰዓት ከ5 ደቂቃ ላይ ሲሆን ከተገደሉት አንዱ የ9 ዓመት ታዳጊ ህፃን ይገኝበታል። ይሄም እንግዲህ ተጠናክሮ የቀጠለው ነው። ላለፉት 3 ሳምንታት በአርሲ የተለያዩ ወረዳዎች በክርስቲያኖች ላይ የተፈጸመው ግድያ ነው። ይህንን ግድያ በተመለከተ ድንጋጤ ውስጥ የገባው ብልጽግና በአጣሪ ጉባኤ በሚል የሃይማኖቶች ጉባኤ አጣሪ የሚል ኮሚቴ አጣርቼ ዛሬ ያረጋግጫለሁ በሚል መግለጫ ሰጥቷል። አጣሪ የተባለው ጉባኤ እንግዲህ በአርሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ በተመለከተ አጣርቼ ደርሼበታለሁ በሚል ባወጣው የመጀመሪያ ዙር ማጣራት ሪፖርት ግድያው አንድ ሃይማኖትና አንድ ብሔርን መሰረት ያደረገ አይደለም ሲል አስተባብሏል። ሪፖርቱ ያቀረበው እንግዲህ ገዳይ አጋቾች የአንድ ሃይማኖት ብቻ ተከታይ እንዳልሆኑ ጭምር ተናግሯል። አጣሪ ኮሚቴው እንግዲህ በቀጣይ በ4 ወረዳዎች የሟቾችን አጠቃላይ መረጃ የያዘ ሪፖርት ይፋ አድርጋለሁ ብሏል። አጣሪ ኮሚቴው እንግዲህ ይህንን ነው እያለው። እውነታው ይሄ ነው ወይስ ደግሞ የብልጽግናን ድንጋጤና ገጽታ ለመጠበቅ ነው የሚለው ጉዳይ ሁሉም የሚያውቀው ሆኖ እንግዲህ ሪፖርቱ ብልጽግና ገመናን ለመደበቅ የተደረገ ማስተባበል ነው የሚሉ አስተያየቶች በብዛት እየተንጸባረቁ ነው። እውነታው ግን አሁን በፊትም በዚህ መረጃ ይሄ ጥቃት ከመፈጸሙ ምናልባት ከወራት በፊትም አንድ መረጃ አቅርቤላችሁ ነበረ። በዚህ ቀጠና በአርሲ ባሌ፣ ሐረር፣ ሄርና ድረስ ዓለም አቀፍ የሽብር ቡድን ሴልና መዋቅር እየተዘረጋ መሆኑን የሚገልጽ መረጃ ነበረ። ይሄ ቡድን ከየአካባቢውም እንደዚሁ የሚመለምላቸውን ሰዎች በመጠቀም ነው ይህንን የሚያደርገው። እንግዲህ ይህንን ቡድን ከተመለከተ ከሞቃዲሾ መካከለኛው ሸበሌ አይኤስኤስ እንዲሁም ደግሞ ፑንትላንድ ተራሮች ከሚገኝ አልሸባብ ጋር ጭምር ግንኙነት ያላቸው እንደሆኑና
ወደዚህ ስልጠና ሂደው ስልጠናውን ወስደው የመጡ ጓደኞቻቸውን ያገኙ አብሮ አደጎቻቸው ይህንን አጋልጠዋል። ይሄ ካሁን በፊት የወጣ መረጃ ነው። እንደምታስታውሱት ግድያው ይህንን መሰረት አድርጎ የተፈጸመ ነው። እንግዲህ ለምን መደበቅ አስፈለገ? ሌላው አካባቢ ጸረ ክርስትና፣ ሌላው ደግሞ እዚሁ አካባቢ ጸረ ክርስትና ትምህርትና ሌሎች እንደዚሁ ሌሎችን እንግዲህ በተመለከተ ትምህርት የሚሰጥባቸው ማዕከላት አሉ። ህወሓት ኢህአዴግ አገሪቱን ይመራ በነበረበት ዘመን የዛሬ 12 13 ዓመት እነዚህ ማዕከላት ባሌ ቆላማ አካባቢዎች ላይ ተዘግተው ነበረ። የሚሰጡት አስተምሮ የሃይማኖት መቻቻልን የሃይማኖት አንድነትን አደጋ ላይ ይጥላል የተባሉ ማሰልጠኛ ማዕከላት አሁን ተከፍተው ነው የሚገኙት። ምንም ማስተባበል አያስፈልገውም። ማንም ሰው ከአካባቢው ያሉ ሰዎች መጠየቅ ይችላል፣ ማረጋገጥ ይችላል። እውነታው ይሄ ነው። ግን አሁን ግን እንግዲህ በዚህም ሌሎች ታጣቂዎቹ አንድ ሃይማኖት አንድ ዘር ብቻ ላይ አይደለም የፈጸሙት የሚለው አብሮ የሚታይ ነው። ለማንኛውም ተጨማሪ መረጃ የሚፈልጉ ሰዎች ካሉ ወደ አካባቢው ማጣራት ይችላሉ። ሌላው መረጃ ማህበራዊ ኢኮኖሚያዊ መረጃ ላድርስ። በትላንትናው እትሙ ሪፖርተር ጋዜጣ ይዞት የወጣው ዘገባ የአብይ አህመድ የባለፈውን ንግግር እንግዲህ ወደ ቅርጫት ውስጥ የሚወረውር ነው። በዚህ ዘገባ እንግዲህ አፍንጫም እጅም ያለው ሰው ሊያገኘው የማይችል ሪፖርት ነው የወጣው። ሪፖርተር ይዞት በወጣው ዘገባ እንግዲህ ከወርልድ ፉድ ፕሮግራም ላይ ያወጣውን መረጃ ነው። አሁን ከሚገኙ 193 የዓለማችን ሀገራት በድህነት ደረጃ ኢትዮጵያ 180ኛ ደረጃ ላይ ትገኛለች። 13 ሀገራትን ብቻ በልጣ። በተባበሩት መንግስታት ድርጅት የምግብ ፕሮግራም ላይ የተገኘው መረጃ እንደሚያሳየው ኢትዮጵያ በዓለም አቀፍ፣ በቀጠናዊ፣ በውስጣዊ ግጭቶችና ጦርነቶች ከባድ ችግር ውስጥ ስለመሆኗና አሳካዋለሁ ያለችው ብልጽግና ችግር ውስጥ እንደሆነ ይገልጻል ሪፖርቱ። ከዚህ ጋር በተያያዘ በኢትዮጵያ በሚቀጥሉት 5 ዓመታት የሰብአዊ አገልግሎትና ተዛማጅ ፕሮግራሞችን ለማስኬድ ግማሽ ትሪሊየን ብር ወይም ደግሞ 3.3 ቢሊዮን የአሜሪካ ዶላር ያስፈልጋል ብሏል ወርልድ ፉድ ፕሮግራም። ይህንን እንግዲህ ሪፖርተርም አብሮ በዘገባው በአፍንጫ የሚሸተት በእጅ የሚዳሰስ ሚራክል የሆነ የኢኮኖሚ እድገት የሚለውን የጠቅላይ ሚኒስትሩ የፓርላማ ንግግር ጠቅሶ እንግዲህ ይሄ እንዳልሆነ እውነታው ግን በዓለም ላይ ካሉ 193 ሀገራት 180 ደረጃኛ ምናልባት ኢትዮጵያ እንግዲህ እንደ ሶማሊያ፣ እንደ ቻድ፣ እንደ አሁን ያሉትን ሱዳን አካባቢዎችን ካልሆነ ሌሎች ሀገራትን ያልቀደመች መሆኗና ሌላውም በተለይ ጂዲፒ ላይ የሚጎራውና አብይ አህመድ የሚያወሩት ነገር ከነባራዊ ሁኔታው እየራቀ እንደሆነ ይሄ ያሳያል። ወደ ሌሎች መረጃዎች ሲሄድ ወደ ወለጋ የሚወስደን መረጃ ነው የማስከትለው። በወለጋ የተለያዩ ዞኖች ከከተሞች ውጭ ባሉ ቦታዎች የስልክ አገልግሎትና ኔትወርክ ተቋርጧል፣ እንዲቋረጥ ተደርጓል። ሲፈልጉ የሚከፍቱት ነው ለዘመቻ እና ለተለያየ ጉዳይ አልፎ አልፎ ይከፍታል። በተለይ በሆሩ ጉድሩ ወለጋ፣ ምስራቅ ወለጋ በርካታ ወረዳዎች ስልክ አገልግሎት ዝግ ነው። ከተዘጋም ሳምንታት አልፎታል። የኦሮሞ ብልጽግናዎችም በእነዚህ ቀጠናዎች ለሁለት ተከፋፍለዋል የሚል መረጃ ወጥቷል። በወለጋ ቀጠና የብልጽግና ካድሬዎች የነ ጃልመሮ ደጋፊና የነ አብይ አህመድ ደጋፊ በሚል እንደዚሁ በብልጽግና ውስጥ አለመረጋጋት አለ። ይህንን ተከትሎ ለረጅም ጊዜያት ቆሞ የነበረው የከተማ ባለስልጣናት ግድያ ተመልሶ መጥቷል ነው የተባለው። ባለፉት 2 ሳምንታት ብቻ አባ ቶርቤ እየተባለ የሚጠራው ቡድን እንግዲህ የብልጽግና ባለስልጣናት ሲጣሉ የሚጠቀሙበት ቡድን ነው። በዚህ ቡድን አማካይነት ባለስልጣናት ግድያ ተፈጽሟል። አባ ቶርቤ በሚባለው በመጠቀም እርስ በርስ ግድያ ተፈጽሟል። በ5 ቀናት ብቻ 12 በላይ የብልጽግና ባለስልጣናትና የጸጥታ አመራሮች ነቀምትን ጨምሮ በተለያዩ አካባቢዎች ተገድለዋል። ይሄ እንግዲህ አንዱ መረጃ ሰጭ፣ አንዱ አስታጣቂ፣ አንዱ ደግሞ አደራጅ ሆነው እርስ በርስ የሚያደርጉት ነው። በሆሩ ጉድሩ ወለጋ የጊንጭን እንግዲህ ዛሬ 8 ዓመት 2008 የዛሬ 10 ዓመት የጊንጭ ተማሪዎች የአዲስ አበባ ማስተር ፕላንን በመቃወም ወደ አደባባይ የወጡበትን መታሰቢያ ማድረግ ሰልፍ እንዲወጡ በሆሩ ጉድሩ የተጠሩ የብልጽግና ደጋፊዎች የ10ኛ ዓመት እምቢ ለባርነት እምቢ አልገዛም የሚለውን መታሰቢያ ውጡ ተብለው ወጥተው ነበረ። ህብረተሰቡ ግን ወደ አደባባይ ወጥቶ ብሶቱን ማሰማት ሲጀምር ሰልፉ ተበትኗል በጸጥታ ኃይሎች ነው የተባለው። መምህራን ደሞዝ አልተከፈለንም፣ በኦሮሞን መግደል ይቁም የሚሉ የተለያዩ ጥያቄዎች ሲነሱና ለውጡ የተደረሰ ደሞዛችን ጭማሪው የተደረሰ የሚሉ ጥያቄዎች ሲቀርቡ ወታደሮች ሰልፉን በማቋረጥ ሰልፉን በትነዋል። ብልጽግና የጠራው ሰልፍ የብሶት ማሰሚያ በመሆኑ ምክንያት ነው የተባለው። ከዚህ ጋር በተያያዘ እንግዲህ በወለጋ የተለያዩ አካባቢዎችም እንደዚሁ የመንግስት ኃይል ወደ ዞን ከተሞች በተለይ መከላከያ እየተሰበሰበ ነው። ሸኔም በርካታ አካባቢዎችን እየተቆጣጠረ እንደሆነ የሚገልጽ መረጃ ነው።
ወደ ባህር ዳር ስንሄድ ባህር ዳር ከተማ ባለፉት ጥቂት ወራት ብቻ በርካታ ታዋቂ የሕክምና ዶክተሮች ለቀው ወጥተዋል። እነዚህ ሐኪሞች በተለይ በባህር ዳር እንዲሁም ደግሞ በሌሎች አካባቢዎች የሚገኙ ሐኪሞች በሰሞኑን የሐኪሞቹ ታስረዋል። 4 ሐኪሞች በመንግስት ጸጥታ ኃይሎች ታስረዋል። ሌሎቹ ሐኪሞች ደግሞ ከፍተኛ ስጋት ውስጥ መሆናቸውን ነው የገለጹት። በሐኪሞቹ ላይ አሳዛኝ የሆነ ግፍ ነው እየተፈጸመ የሚገኘው። እንግዲህ አሁን በስር ላይ የሚገኙት 4 ዶክተሮች ዶክተር መኩ ዳምጤ፣ ዶክተር ስመኘው ተስፋ፣ ዶክተር ይበልጣል ዘውዱ እንዲሁም ደግሞ ዶክተር ዘላለም ስመኘው ከታሰሩ ዛሬ 9ኛ ቀናቸው ነው። ፍርድ ቤት ቀርበዋል። ፍርድ ቤት ሲቀርቡ ፖሊስ ይዞት የቀረበው ክስ በጣም የሚያሳዝን ነው። ይህንን እንግዲህ ብዙዎቻችሁ ፌስቡክ ገጽ ላይ የምታገኙ ትችላላችሁ። ይሄ ታሪክ ሊቀመጥ ይገባዋል። በነገራችን ላይ ለከሳሽም ለተከሳሽ ልጆችም ሊቀመጥ የሚገባው ክስ ነው የቀረበባቸው። ሐኪሞቹ የተከሰሱበት ወንጀል ምን ይላል? ፖሊስ መጥሪያ ላይ ሕክምና አገልግሎት በመስጠት ነው የተከሰሱት ነው የሚለው። ሁላችሁም ልታዩ ትችላላችሁ። ይህንን ለሐኪሞቹ ልጆችም ለፖሊሶቹ ልጆችም ለብልጽግና ልጆችም ሊያዩት የሚገባ ነው። ታዲያ ሐኪም ምን ሊያደርግ ነው የተማረው? ሙያውስ ምንድን ነው? ጥይት ሊተኩስ ነው? ሌላ ምን ሊያደርግ ነው? የሕክምና አገልግሎት በመስጠቱ አንድ ሐኪም ከተከሰሰ ሌላ ምን ስራ ነበረው? ሊነግድ ነው? ሊያርስ ነው? ወይስ ደግሞ ወታደራዊ አገልግሎት ሊሰጥ ነበር ወይ? ሐኪም የተከሰሰው የሕክምና አገልግሎት በመስጠት ተብሎ ነው። እንግዲህ ይሄ በጣም በሚያሳፍር ሁኔታ ለከሳሽም ለተከሳሽም ለታሪክም ለትውልድም የሚቀመጥ ነው። ከዚህ ጋር በተያያዘ እንግዲህ ባህር ዳር ሐኪሞቹ ዛሬ 9ኛ ቀናቸውን ይዘዋል። በጣም በሚያሳዝን የተከሰሱበት ወንጀል ይሄ ነው። ዶክተሮቹ በአስቸኳይ ካልተለቀቁ በባህር ዳር የሚገኙ ሌሎች የሕክምና ባለሙያዎች ተቃውሞ ሊያደርጉና አድማ ሊጠሩ እንደሚችሉ ነው የገለጹት። ይህንንም መረጃ አድርሰዋል። ከባህር ዳር ከተማ ወደ 3 የአፍሪካ ሀገራት ባለፉት ጥቂት ወራት ብቻ ወደ ሩዋንዳ፣ ሌሴቶ፣ ደቡብ ሱዳን፣ ማላዲቭ ደሴቶችን አካባቢ በጥቂት ወራት ውስጥ በርካታ ታዋቂ ሐኪሞችና ዶክተሮች ለቀው ሄደዋል። ወደ ሌሎች ሀገራትም እንደዚሁ በቁጥር ያልታወቁ ሐኪሞች ሄደዋል። ወደ አዲስ አበባም በርካታ ሐኪሞች ፈልሰዋል። ሁኔታው በዚህ ከቀጠለ በባህር ዳር ከተማ ልምድ ያላቸው ሐኪሞችን ማግኘት አስቸጋሪ ይሆናል ነው እየተባለው። እንግዲህ ባለፈው ዶክተር አንዱዓለም ግድያ ተከትሎ ከዛ በኋላ በርካታ ሐኪሞች በስጋት ለቀቁ። አሁን ደግሞ ብልጽግና እነዚህን ዶክተሮች ማሰሩን ተከትሎ ሌሎቹም ዋስትና የለንም በሚል እንደዚሁ ተደብቀውም ተሸማቀው ነው ያሉት። አክማቸዋል በሚል ነው እንግዲህ አክማቸዋል በሚል ነው። እነሱ ደግሞ ሐኪሞች ስለሆኑ የመንግስት ወታደርም ይሁን የፋኖ አባልም ይሁን ጥቁርም ይሁን ነጭም ይሁን በሙያቸው ደም የሚፈሰውን አገልግሎት የሚያስፈልገውን ያክማሉ። ሙያቸው እንደዛ ነው። ብልጽግና ግን ይሄንን እያደረገ ነው የሚገኘው።